ምድራዊ ቤተክርስቲያን መንፈሳዊ መንግስት ናት። በምድር የተሾመችው በመጨረሻ በምድር ለሚገኙ አካላት ሁሉ መንግስት እንድትሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅድሚያ ተሸልማለች፣ ታዛለችም። ጌታችን ወደ ምድር የመምጣቱ ዋና ዓላማ በምድር መንፈሳዊ መንግስት ለመመስረት ነው። በእርግጥ የእግዚአብሔር መንግስት በመንግስተ ሰማይ እንጂ በዚህ ዓለም አይደለም። ሆኖም ግን በሰማይ የሚገኘውን የእግዚአብሔርን መንግስት ለመውረስ ብቸኛ መንገዱ በምድር የተመረጠችው የኦርቶዶክስ ተዋሕዶ ቤተክርስቲያን ነች። በምድር የተመሰረተችው ቤተክርስቲያን መንፈሳዊ ተልእኮና ድርሻ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያረፈ ሰማያዊ መንግስት የሚያበቃ ነው። ኮከብም በምስራቅ ይመጣል። ይህንን የተናገረው ሩሲያዊው ባለራዕይ ዶስቶቭስኪ ነው። እኛ በቅጡ ስለማናውቃት ሀገራችንና እምነታችን በርካታ የባህር ማዶ ተመራማሪዎችና ባለራዕዮች ብዙ ብለውናል። ይህ ብቻ አይደለም። በዚሁ ጉዳይ ፍካሬ ኢየሱስም እንዲህ ይለናል። ምስራቃዊ ኮከብ በቅድስቲቱ ምድር ሲነሳ ከኢትዮጵያ ምድር እግዚአብሔር ከቅድስናቸው የተነሳ ሞትን ሳያዩ ከሰወራቸው ቅዱሳን አባቶች ውስጥ አንዱን ወደ ምድር ይልከውና አቡነ ፀሐይ ተብለው ጳጳስ በሚሆኑበት ዘመን የእግዚአብሔር ምድራዊ ደራሲ በሆነችው ኦርቶዶክስ ተዋሕዶ አማካኝነት መንፈሳዊ መንግስት ከዓለም ሁሉ በቅድስና በበለጠችው ምድር ይመሰረታል። ሰይጣንም ይህ በሆነ ጊዜ ለ40 ዓመታት ይታሰራል። ጥልና ክርክር ፈጽሞ ይቺን ምድር አያውቃትም ይለናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ መረጃዎችንና የተለያዩ ፕሮግራሞችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መርሃ ግብራት ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መርሃ ግብራችን አለፍን። እኛ በቅጡ ስለማናውቃትና ስላልተረዳናት ሀገራችን እንዲሁም እምነታችን በርካታ የባህር ማዶ ተመራማሪዎች ብዙ ነገርን ብለውናል። ከዚህም የተነሳ ስለ ንጉስ ቴዎድሮስ መነሻ ተደርገው ከተነገሩ ትንቢቶች መካከል አንዱ በሁለተኛው መቶ ክፍለ ዘመን መጨረሻ የተነገረው ሲሆን ይኸውም ደግሞ ከ700 ዓመታት የጥፋትና የጨለማ ዘመን በኋላ የኢትዮጵያ ትንሣኤ እንደሚሆን የተነገረበት ትንቢት ነው። በዚህ መሰረት እነዚህ የመከራ 700 ዓመታት የሚፈጸሙት አሁን በዚህ ባለንበት ጊዜና ዘመን እንደሆነም ተነግሯል። በ1959 ዓመተ ምህረት ታየ የተባለው ሪቶ የተሰኘው ኮከብ ወደ ምድር ወድቆ ጥፋት እንደሚያደርስ በዮሐንስ ራእይ ላይ የተነገረ ሲሆን ይህም እንግዲህ ለቴዎድሮስ መነሻ ምልክት እንደሆነ ይነገራል። ሌላው በትንቢተ ዕንባቆም ላይ እንደተገለጸው ምድር በእርስ በርስ ጦርነት፣ በኢኮኖሚ፣ በድርቅና በጎርፍ፣ በእሳት፣ በአውሎ ንፋስ ትቃጠላለች። ታዲያ ይህ ወቅት ለኢትዮጵያ ትንሣኤና ቴዎድሮስ መነሻ ምልክት እንደሆነ ይገለጻልም ይላሉ። የዓለም ሕዝብም ከጥፋቱ ለመዳን ወደ ኢትዮጵያ ይፈልሳል። በዚህ ምክንያት ድንኳኖችም ይጨናነቃሉ ተብሎ ተጠቅሷል። ንጉስ ቴዎድሮስ በባህር ዳር ቤዛዊት ማርያም ላይ የእግዚአብሔርን መስቀል ይዞ ንጉሰ ነገስት ዘኢትዮጵያ ቴዎድሮስ 3ኛ ብሎ ይነግሳል። ከዛም በኋላ ኢትዮጵያ የበረከት ሀገር ትሆናለች። አሁን እኛ ወደ ሌሎች ዓለሞች እንደምንሰደደው ሁሉ በዛን ጊዜ ሌላው ዓለም ከችግር ከቸነፈርና ከመሳሰሉት ለማምለጥ ወደ ኢትዮጵያ ይመጣል ይለናል። ቴዎድሮስ የተሰኘው ንጉስ በኢትዮጵያ ላይ እንደሚነሳ በርካታ ማስረጃዎችም አሉ ይባላል። አንደኛው በፍካሬ ኢየሱስ ሲሆን የዓለማችንን ዕጣ ፋንታ በስፋት የሚናገረው ታላቁ የትንቢት መጽሐፋችንና በአሁኑ ሰዓት በጀምስ ብሩስ ተሰርቆ በብሪቲሽ ሙዚየም ውስጥ የሚገኘው ፍካሬ ኢየሱስ ላይ ይህ ስሙ መንግስት ቴ በሚል ፊደል የተገለጸው ንጉስ ማን እንደሆነ እናቱና አባቱ ከየት እንደሆኑ ከእግዚአብሔር የተሰጠው ጸጋና ኃይል ይዞ የሚነሳበት ጊዜ እርሱ ከመነሳቱ በፊትና ከተነሳ በኋላ በዓለማችን ላይ የሚከሰቱ ክስተቶች ተንትኖ ያስቀምጥልናል። በዚህ መጽሐፍም ከተጻፉ ትንቢቶችም በተቀመጡት ጊዜ እየተፈጸሙ ሲሆን የቀረው የኢትዮጵያ ትንሣኤ የሐሳውያን መሲዎችና ከ666 አውሬው መነሳት ጋር ተያይዞ የተነገሩት ትንቢቶች ናቸው። ከዛ ውጭ ግን ከመላ ጎደሎቹ አሁን ባለንበት ዘመን እየተፈጸሙ ይገኛሉ። በዚህ መጽሐፍ ላይ ለዚህ ስም መንግስቱ ቴዎድሮስ ተብሎ የተቀመጠው ንጉስ
ከመነሳቱ አስቀድሞ እንደሚፈጸም የተነገረው ትንቢትም እነሆ እየተፈጸመ እየተመለከትን እንገኛለን። ስለዚህ ቴዎድሮስ ይነሳል የሚለው ትንቢት ሐሰት ነው የሚሉት አካላት አንደኛው ማስረጃችን ይሄው ነው ይላሉ። ፍካሬ ኢየሱስ የተሰኘው ጥንታዊ የትንቢት መጽሐፍትም ለዚሁ ምስክር ነው። ሌላኛው ደግሞ ድርሳነ ኡራኤል ዘጥቅምት ሲሆን በአንደኛ ምዕራፉ ላይ በዚህ ዓመት በዚያች ሀገር ውስጥ በአማዳዮ ዘመን የተሸሸጉ ቅዱሳኖች ሁሉ ይሰበሰባሉ። አመድ ከዘነበ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦሮ በገድል መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። እንግዲህ ሁለተኛው ማስረጃ ድርሳነ ኡራኤልና በፊቅጦሮ ገድል አስቀድሞ እንደተነገረው ስመ መንግስቱ ቴ የተሰኘው ቴዎድሮስ በኢትዮጵያ እንደሚነግስና በእርሱም ጊዜ የኢትዮጵያ ትንሣኤ ሆኖ ሰላምና ጥጋብ እንደሚሆን ይገልጻል። በዚህ የጥቅምት ድርሳን ላይ የመጀመሪያ ሙሉ ምዕራፍ ሲነበብ ንጉስ የሚነሳበት ጊዜም እንዲሁ ቁልጭ ብሎ ተቀምጧል። ስለዚህ ይህን የመላእክት አለቃ የቅዱስ ኡራኤልን ድርሳንና ቃል የሚቀበል አካል የንጉሱን ትንቢት አይክደውም ይባላል። ሌላው ደግሞ ተአምአ ኢየሱስ ሲሆን እንዲሁም ደግሞ የግብጽና የግሪክ ጥንታዊ ኦርክሳልም ይገኙበታል። ጥንት ከክርስቶስ ልደት በፊት የነበሩ ኦርክል ተብለው ይጠሩ የነበሩ በግሪክና በግብጽ የሚታወቁ 12 ትንቢት ተናጋሪዎች መካከል አንዷ ጥቁር ንጉስ በኢትዮጵያ እንደሚነሳና የንግስናው ዘመን ለመላው ጥቁር ሕዝብ ትንሣኤ እንደሆነ ገልጸዋል። በተጨማሪም ከእርሱ መነሳት አስቀድሞ ዓለም በነውጥ እንደምትመታም ኋላም ደግሞ በእርሱ ዘመን ሰላም እንደሚሰፍን ትንቢት ተናግራለች። ሌላኛው ደግሞ በአምስተኛ ደረጃ የተቀመጠው ትንቢተ ዕንባቆም ነው። ተጨማሪ ደግሞ ትንቢተ ሕዝቅኤልም እንደ አንድምታ ተቀምጠዋል። እነዚህና ሌሎችም ያልተጠቀሱ በርካታ መጽሐፍት ይህን የኢትዮጵያ ትንሣኤ እንደሚመጣ የተነገረለት ንጉስ ቴዎድሮስ እንደሚነሳ የሚያሳዩና የሚያረጋግጡ የትንቢት መጽሐፍት ናቸው። በተጨማሪም በርካታ የአቡሻክር ሊቃውንት ከመጽሐፍት ከተረዱት ይህ ስም መንግስቱ ቴ የተባለው ንጉስ እንደሚነሳ ከሚነሳበት ጊዜ ጋር አብረው ያረጋግጣሉም ተብሎ ይነገራል። ይህም ሆኖ እንዳለ አይሁዶች እና ናይት ቴምፕላሮች በዓለም ላይ ገዳይ ጀርሞችን በማሰራጨት በሀገሮች መካከል ጦርነት በመቀስቀስ ሀገራትን እርስ በርስ እንዲተራመሱ በማድረግ ዓለምን ባንድ ለመግዛት የሚያደርጉትን ሴራ በ1903 ሩስታ ውስጥ የታተመው የጽዮን ፕሮቶኮል ያረጋግጣል። ከሰይጣን ጋር እጅና ጓንት ሆነው ለዘመናት የሸረቡት ሴራ በቴዎድሮስ እንደሚከሽፍ ሰርቀው በወሰዱት ፍካሬ ኢየሱስ በተሰኘው መጽሐፍ የተረዱት አይሁዶችም እንዲሁም ደግሞ ናይት ኦፍ ቴምፕላርስ ቴዎድሮስ የሚባለውን ግለሰብ ከቻሉ አግኝተው የማጥፋት ካልሆነም ደግሞ ሀገሪቱን በመበታተን ትንቢት እንዳይፈጸም ለማድረግ የተለያዩ ሴራዎችን ሰርተዋል። ከዚህም መካከል ከፍሪማስኖች ጋርም በማበር የተለያዩ ድራማዎችን በተለያዩ ገዳማት ውስጥ ሰርተዋል። በየገዳማቱ በገንዘብ የገዟቸውን የበግ ለምድ የለበሱ መነኩሴዎችን በመሰብሰብ ከቻሉ በቀጥታ ቴዎድሮስን በመያዝ ለግላቸው ለማድረግ ጥረት ባለመሳካቱ በየገዳማቱ የሚገኙትን መዝገባትም አሰውረዋል። ከዚህ ጋር የተያያዙ የውጭዎች አካላት ብቻ ሳይሆኑ በሰሎሞናዊው ስርወ መንግስት ስር የነበሩ ከ25 በላይ ነገስታት የቴዎድሮስ የኃይል መገኛ ተደርገው ከሚወሰዱት ቦታዎች አንዱ በሆነው የረር ተራራ ላይ መቀመጫቸውን አድርገው ሚስጥራቱን ለማግኘት የራሳቸውን ጥረት አድርገዋል። ይህም የንጉሱን ኃይል ለመቀራመት መሆኑ ግልጽ ነው። ቴዎድሮስ የተሰኘው ባለትንቢት ንጉስ ከተነገረለት ኃይል አንጻርና ከፋርማሳኒሮች ሚስጥራዊ አካሄድ አንጻር ንጉሱን ከቻሉ የራሳቸው ለማድረግ ካልሆነም ለማጥፋት የሚያደርጉትን ሴራ የሚያስገርም ባይሆንም የኛ ሀገር የውስጥ ባንዳዎች የነርሱ ጋሻ ጃግሬዎች መሆናቸው ብዙ ነገሮችን አበላሽቷልም ይባላል።
ታዲያ እውነት ይህ ሁሉ ትንቢት የተነገረለት ንጉስ ቴዎድሮስ ይመጣና እንደተባለው ለ40 ዓመታት ሀገራችን ኢትዮጵያ በጸጋ ትትረፈረፍ ይሆን? የበርካቶች ጥያቄ ነው። የሚነገሩት ትንቢቶች እውነት ወይስ ሐሰት የሚሉትም ብዙዎችን ያወዛግባሉ። በዚህ ጉዳይ እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቅላችሁ መርሃ ግብራት ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች እስከምንመለስ ሰናይ ቆይታ